ሰላም ጤና ይስጥልኝ የሀበሻ ቴክ ተከታታዮች ዛሬ በስልካችን ላይ ስለሚገኙና 99% ሰዎች ስለማያውቋቸው ሁለት በጣም አስፈሪና ሚስጥራዊ የጉግል ሴቲንጎች ወይም ጉግል ሴቲንግስ በሰፊው እንነጋገራለን። ብዙዎቻችን ስማርት ስልኮቻችንን በኪሳችን ውስጥ ወይም በእጃችን ይዘን ስንቀመጥ ስልኩ ሙሉ በሙሉ የኛን የግል ነፃነት ጠብቆ የተቀመጠ ይመስለናል። ነገር ግን እውነታው ሌላ። ስልካችን ውስጥ ያሉ አንዳንድ የጉግል ሴቲንጎች ሳናውቅ ፍቃድ ሰጥተናቸው የምናወራውን ወሬ በሙሉ በድብቅ እየቀረጹ ወደ ሰርቨራቸው ይልካሉ። ይህንን ነገር በተግባር አሳያችኋለሁ። ይህ ብቻ አይደለም፣ የምንፈልገውንና የምናስበውን ነገር ሁሉ ሳይቀር እየተከታተሉ ማስታወቂያዎችን በማምጣት ስልካችንን ያጨናንቁታል። በዚህ ቪዲዮ እነዚህን ሁለት ሴቲንጎች ለምን ተከፈቱ፣ እንዴትስ በደቂቃዎች ውስጥ ልናጠፋቸው እንችላለን የሚለውን ደረጃ በደረጃ እናያለን። ከቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እሺ እንግዲህ በመጀመሪያ ወሳኙን ብዬ በመጀመሪያነት ያስቀመጥኩትን ጉግል ድምጻችንን የሚቀዳበትን እና በሰክሬት እኛን የሚከታተልበትን መንገድ የምናጠፋበትን መንገድ ነው ማሳያችሁ። እንግዲህ ጉግል በድብቅ ይቀዳናል እንደን እኛም የምናውቀው ነገር የለም። በድብቅ ማይክሮፎን ነው የሚቀዳን። ንግግራችንን ከጨረስን በኋላ ግን ስለተናገርነው ነገሮች አይነት ሐሳቦች ኮንተንቶች ብቻ ነው ሶሻል ሚዲያ ላይ የሚያመጣልን። ስለ ፖለቲካ አውርተን ከነበር ከሰው ጋር ስለ ፖለቲካ አውርተን ከነበር ወይ ደግሞ ስለተለያዩ ነገሮች ስለተለያዩ ጉዳዮች አውርተን ከሆነ አፍተር ዳት ኮንቨርሴሽን ወይም ደግሞ ከዛ ስልክ ጥሪ በኋላ የሃ ሴቲንግ በርቶ ከሆነ የምታዩት ነገር በሙሉ ክሮምም ይሁን ምንም ላይ ብትገቡ የምታዩት ነገር በሙሉ ምንድነው ስላወራችሁት ነገር መረጃ ነው። ሶ ጉግል በዚህ አይነት መንገድም ይሰልላችኋል ማለት ነው። ስለዚህ በመጀመሪያ ምንድነው የምናደርገው? ሴቲንግ ላይ እንሄዳለን። ሴቲንግ እዚህ በተን አለ። ሴቲንጋችንን እንጫናታለን። ሴቲንግ ላይ ከሄድን በኋላ ጉግል ላይ ነው የምንሄደው። ጉግል ላይ እንሄዳለን። ጉግልን እንጫናለን። ኦኬ በጉግል የማያመጣላችሁ ዋና የፈለግነው ጉግል አፕስ የሚለውን ወይም ደግሞ የጉግል ፕሮፋይላችንን ስለሆነ ከዚህ እንውጣና ኖርማሊ ጉግል ላይ እንሄድ። ጉግል ላይ እንሄዳለን። ስክሮል አድርጉና ጉግል የሁላችንም እንግዲህ ሲስተም አፕ ስለሆነ ጉግል ይኖረናል። ጉግልን ትጫኑታላችሁ። ጉግል ላይ ከሄዳችሁ በኋላ እንግዲህ እዚህ ጋር ምን አለ? ፕሮፋይል ፒክቸራችሁ አለች። እሷም ፕሮፋይል ፒክቸር እንግዲህ እዚህ ከገባን በኋላ ይሄ እንግዲህ ጉግል አካውንታችን ላይ ከገባን በኋላ ምን የሚለውን እንጫናለን? እዚህ ጋር ጉግል አካውንት ሚለውን እንጫነዋለን። ወይም ደግሞ ፕሮፋይላችን ላይ ጉግል አካውንት ሚል ከሌለ እናንተ ጋር ወይም ደግሞ ማኔጀር ጉግል አካውንት ሚል ይመጣል። ጉግል አካውንት እንጫነዋለን። ስለዚህ አሁን ዋናው ነገር ያለው እዚህ ነው። ስክሮል እናደርጋለን ወደ ታች ዳታ ኤንድ ፕራይቬሲ ሚል ነገር እስከናገኝ ድረስ ስክሮል እናደርጋለን። ሶ ይሄውና የምንፈልገው እኛ ይሄ ነው ዳታ ኤንድ ፕራይቬሲ። ዳታ ኤንድ ፕራይቬሲ ላይ እንገባለን። ዳታ ኤንድ ፕራይቬሲ ላይ ስንገባ ደግሞ ወደ ታች ስክሮል እናደርጋለን። ይሄው እንደምታዩት እዚህ ጋር ፐርሰናላይዝድ ሰርች ኦን ነው፣ ፐርሰናላይዝድ ጉግል ፕሌይ ኦን ነው፣ ዌብ አፕሊኬሽን አክቲቪቲ ኦን ነው፣ ጉግል ፕሌይ ስቶሪ፣ ዩቲዩብ ስቶሪ እነዚህ ነገሮች በሙሉ የተጠቀሟቸው ዌብ ላይ የምትጠቀሟቸው ነገሮች ሁሉ ኦን ናቸው። ሰው ጉግል ላይ በምትመጡ ሰዓት የምታገኙት እነዚህኑ ነው ማለት እዛ ላይ የምታያቸውን ሐሳቦች እዚህ ላይ ታያላችሁ ማለት ያ ማለት ምንድነው? ባህሪያችሁን አዳፕት እያደረገ ነው፣ እየለመዳችሁ ነው፣ እንዲለምዳችሁ የምታደርጉበት ነውና እኛ በዋናነት የፈለግነው ምንድነው? ዌብ ኤንድ አፕ አክቲቪቲ እቺን የፈለግናት ይሄው እንደምታዩት ኦን ነች። እሷን እንጫናታለን። እሷን ስንጫናት እንደዚህ አክቲቪቲ ኮንትሮሉን ይከፍትልናል። አክቲቪቲ ኮንትሮሉን ደግሞ ወደ ታች ስክሮል እናደርጋለን። ይሁን የምንፈልገው ነገር እዚህ ነው ያለው። ስለዚህ ምን አለ እዚህ ጋር እንደምታዩት እዚህ ጋር ምን አለ? እኔ አጥፍቼዋለሁ። አብዛኞቹ ስልኮች ላይ ግን በርቶ የሚቀመጥ ሴቲንግ ነው። እሺ እኛ እንግዲህ የምንፈልገው ምንድነው? ይሄውና እዚህ ጋር ኢንክሉድ ቮይስ ኤንድ ኦዲዮ አክቲቪቲ ይላል። እኔ አሁን አጥፍቼው ነው። አብዛኞቻችሁ ጋር ግን ክፍት ነው። ሶ ይሄን ነገር ክፍት ሆነ አልሆነ ራሱ የሚለው ገብታችሁ ቼክ ማድረግ አለባችሁ። ሶ ይሄን ማጥፋት አለብን ማለት ነው። እናንተ ጋር ካልጠፋ ምንድነው የምትሉት?
ትነኩታላችሁ። ራይት በተኑን ታጠፉትና ስቶፕ ሴቪንግ ከዛ ተርን ኦፍ ብላችሁ ነው የምታጠፉት። እኔም በእንደዛው አይነት መንገድ ነው ያጠፋሁት። ይቅርታ ለእናንተ ለማሳየት መጀመሪያ ላይ ኦን አድርጌ ማስቀመጥ ነበረብኝ እና በእንደዚህ አይነት መንገድ ታጠፋላችሁ ማለት ነው። ይሄ የመጀመሪያው ሰክሬታችን ነው። ስለዚህ ይሄን በምታጠፉ ሰዓት ጉግል እናንተን በድብቅ ሪከርድ ማድረጉንና መረጃችሁን መያዙን ያቆማል ማለት ነው። እሺ እዚሁ ላይ ወደ ሁለተኛው ስናልፍ፣ ሁለተኛው ደግሞ ጉግል የእናንተን ባህሪ፣ ጾታና የኢንተርኔት ሁሉ እየተከታተለ በማስታወቂያ ወይ የሚያጨናንቃችሁ ወይ ማስታወቂያ የሚጭንባችሁ በቃ ይሆናላ በትክክል እንዳትጠቀሙ የሚያደርጋችሁን ፓርት ነው እንዲዘጋ የምናደርገው። ምንድነው የሚያደርገው ማለት ነው? በተደጋጋሚ የምታዩትን ነገር አብዝቶ ያመጣላችኋል። ፕላስ በቃ በማስታወቂያ በዛ በምታዩት አይነት ማስታወቂያዎች ያስቸግራችኋል ማለት ነው። ሶ ይሄ በጣም የሚያስጨንቅና የሚያስደብር ነገር ስለሆነ እሱን ደግሞ የምንፈታው የት ነው? እሱንም የምንፈታው ዳታ ኤንድ ፕራይቬሲ ነው። ሶ አብዛኛው ከጉግል ጋር የተያያዙ ፍቃድ የምሰጧቸውና ማሰጧቸው ነገሮች ዳታ ኤንድ ፕራይቬሲ ውስጥ ነው የሚገኙት። ስለዚህ ዳታ ኤንድ ፕራይቬሲ ውስጥ እንገባለን። ከዛ ወደ ታች ሰርች እናደርጋለን። የት እዚህ ጋር ምን የሚል እንፈልጋለን? ማይ አድ ሴንተር የሚል ነገር እንፈልጋለን። ማይ አድ ሴንተር ይሄው እዚህ ጋር እንደምትመለከቱት ማይ አድ ሴንተር የሚል ምርጫ ታገኛላችሁ ማለት ነው። ስለዚህ እሱን ትጫኑታላችሁ። እዚህ ጋር እንደምትመለከቱት ፐርሰናላይዝድ አድ ኦን ነው። እኔ ጋም ኦን ብሎ ነው ያለው። ይሄ እንግዲህ ምን ማለት ነው? ይሄ ኦን በሆነ ሰዓት ጉግል የእናንተን ባህሪ እንዳልኳችሁ እያንዳንዱን ነገር እየተከታተለ የምታደርጉትን ሁሉ የመሰለል መብት አለው ማለት ነው። እናንተን የመከታተል የእናንተን ባህሪ ምን አይነት ነገር ነው ይሄ ልጅ የሚያበዛው፣ ማየት የሚያበዛው፣ መስማት የሚያበዛው ምን አይነት ነገር ነው የሚለውን አይቷችሁ ኮንትሮል የሚያደርጋችሁ ፕሌስ ነው ማለት ነው። ይሄ ኦን ከሆነ በጉግል ቁጥጥር ስር ናችሁ ማለት ነው። በቃ እናንተ በጉግል ቁጥጥር ስር ናችሁ ማለት የምትፈልጉትን ነገር ማለት ዴይሊ ሰርች የምታደርጉትን ነገር በቃ የምታዩትን ነገር የሆነ አግባብ ያልሆነ ነገር ብታደርጉ እንኳን ያንኑ ተመሳሳይ ኢንተርፌሳችሁ ላይ የሚያመጣላችሁ በተደጋጋሚ ልታገኙ የምትችሉት ያን ነው ማለት ነው። ስለዚህ አላስፈላጊ ሴቲንግ ስለሆነች እቺን በተን ተጭነን ወደ ኦፍ እናደርጋታ ተርን ኦፍ የምትለዋን ተጭነን ተርን ኦፍ እናረጋታለን ማለት ነው። ስለዚህ ይሄውና ሪቪው አድርግ ይለናል። እቺኛዋን ነክተን ላሽ እንለዋለን። በቃ ይሄ ነው ማለት ነው። እንግዲህ የዛሬው መረጃችን እነዚህን ሁለት ወሳኝ ነገሮች ያካተተ ነበር። እነዚህ ሴቲንጎች ማጥፋቶ የእርሶን የዳታ ደህንነት በከፍተኛ ደረጃ ይጨምረዋል። ለወዳጅ ዘመዶ ይህንኑ ቪዲዮ ሼር በማድረግ ከክትትልና ከስለላ እንዲወጡ ይርዳቸው። ቪዲዮ ከጠቀማችሁ ላይክ ማድረግ እንዳትረሱ። እንደዚህ አይነት ጠቃሚና ህይወትን የሚያቀሉ የቴክኖሎጂና የኤአይ መረጃዎችን ሁልጊዜ ለማግኘት ሀበሻ ቴክን አሁኑኑ ሰብስክራይብ ያድርጉ። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።